ከባቄላ ምን ሊዘጋጅ ይችላል? እንጀራ። ምንድነው የሴት ጫማ ነው የምትሰራው? የሴት ከባዱ ስራ ምንድነው? የሴት ጫማ መሸጥ። እኔ ተሸክሜ ስሄድ ሚከብድ ከዛ ገንዘቡ ስትዘው ደግሞ ይቀላል። አልጠብስ አልሸጥ ሲል ለማዘር ነው የምሰጣቸው። የእናቶች ቀን ነው። ትላንት አልከኝ እኮ አይ ደግሞ ያዥ ገና ላንቺ ካስመረክ በኋላ ነው። ካስመረክ በኋላ ነው። አስመረክ ነው ምርቃት አሉጂ ወደ ገበያ ቦታ። ብዙ ሰዎች ቡና የሚጠጡበት ምክንያት ምን ሊሆን ይችላል? ለጨዋታ ሻይ ቡና እያልን እንጨዋወት ይላል። 70 ብር እኮ ነው አሁን አንድ ማኪያቶ። ማን ይከፍላል በሚል ጸጥ ብሎ የሚታዩት እንጨዋወት ተብለው ናቸው። አሪፍ ነው እዚህ ቤት ሲል አንተ አልክ። የወደደ ይከፍላል ለማለት እኮ ነው። አንተ አልክ። ደራ ገጥም ይጽፋል፣ ደራሲ ነው እና ዛሬ ደግሞ መጽሐፍ ይዞ መጥቷል። ከመጽሐፉ ደስ የሚለውን አጠር ያለውን ነገር ልታቀርብ ነው የፈለከው? አይቻልም። ይገርመኛል። ሁሉ ሰላም? ስራ አገኘሽ ጀመርሽ? እየፈለግሽ ነው? አይ በራሴ ነው መንቀሳቀስ እኮ። በራስሽ ነው የምትንቀሳቀሽው እኮ። ታዲያ ማን ያንቀሳቅስሽ? ማን ታዝሽ ሲንቀሳቀስ? ምን ነው የምትሰሪው? ፀሐይ የአድማ ብተና አባል ነኝ። ታዲያ ምን ሰራላችሁ? ፀሐይ አግብተሻል? አላገባውም እንዴ? ወንድሜ በኩል የት ታገኘው? አብዛኛው ወንደላጤ ኩሽና ውስጥ የሚኖር ዕቃ ምን ሊሆን ይችላል? ድስት። ድስት የሌለው ወንደላጤ ካከረው ነው የሚጓሰው፣ ፌስታል ነው የሚቀቀለው። ከሚታወቁ የሙዚቃ አቀናባሪዎች አንዱን ጥቀስ። አብነት አጉናፍ። አንዲት ሴት ልጅ ከመውለዷ በፊት ባሏ እንዲያውቀው የምትፈልገው ነገር ምን ሊሆን ይችላል? ካላስፈላጊ ጓደኞች ጋር መዋል። አላስፈላጊ መሰባሰብ ነው የሚሉት ነው። ተመተን አብዛኛው ወንደላጤ ኩሽና ውስጥ የሚኖር ዕቃ ምን ሊሆን ይችላል? መዘብዘብ። ግልና የተላኩ ሰዎች ስለ ሙሽራው ምን ሊዋሹ ይችላል? ሀብት አለው። አንደኛው መልስ ነው ገቢውንና ሀብቱን። ችግሩ እኮ ከጠያቂዎቹ ምን አለው ብለው መጠየቃቸው አይደል? ምን አለ በኋላ እኮ ያያታል እኮ እየገረጣች ስትመጣ ነው ይታወቃል። ቤት ከመጣ አልወላ የምትለውን ክክ